አሁንም ማን ሆነ? ቻቪ አሎንሶ እንግሊዘኛ አቀላጥፎ መናገር የሚችል በፕሪሚየር ሊግ የቀድሞ ተጫዋች ቢሆንም ስፓኒሽ ነው። አስቡ። እንደገና የሰበሩትን መልሰው መፍትሄ ለመጠገን እነዚህ ባለስልጣናት ወደ ስፔኖች ለምን እንደዞሩ ይገባናል። ምክንያቱ እንጂ አሎንሶ የበለጠ ትስስር መፍጠር የሚችለው ከሊቨርፑሎች ጋር ነው። ግን ሊቨርፑሎች ካልፈለጉት ምንም ማድረግ አይችልም። ይሄ ብቻ አይደለም። እኔ ደግሞ የምጠራጠረው አንድ ነገር አለ። ውድ አድማጮች እዚህ ላይ አስተያየት ላክልበት እስቲ። ይሄ አስተያየት የሚገዛችሁ ከሆነ ለምንድነው ቼልሲ ግን የጋርዲዮላን ነገር የሚከታተሉ? ወይም የማንቸስተር ሲቲን በሉትሽ ተመልከቱ። እኚህ ማክፋርለን አሁን በጊዜያዊነት ቼልሲን የሚያሰለጥኑት በሲቲ አካዳሚ ለ3 ዓመት ሰርተዋል። ከ2020 እስከ 2023 በጋርዲዮላ ስር። ጆ ሺልድ የተባሉ ስፖርቲንግ ዳይሬክተር ከ5ቱ ዳይሬክተሮች አንዱ በማንቸስተር ሲቲ አካዳሚ ውስጥ ሲሰሩ የነበሩ ናቸው። ዴቭ ፋሎን የተባሉት ሌላኛው ስፖርቲንግ ዳይሬክተር የቼልሲ በማንቸስተር ሲቲ ከ2008 እስከ 2012 ድረስ ቆይተዋል። ኒክ ቻድ የተባሉት ደግሞ የፐርፎርማንስ ኮቹም እንዲሁ በማንቸስተር ሲቲ የሰሩ ናቸው። እነዚህ ብቻ አይደሉም። የቀድሞ የሲቲ ተጫዋቾች ቼልሲ ስንት ይዟል? ኮል ፓልመር፣ ሮሚዮ ላቪያ፣ ቶሲን አዴራቢዮዮ፣ ሊያም ዴላፕ፣ የተጎዳው ጄሚ ጊተንስ፣ እነዚህ ሁሉ በአንድ ቢሆን በሌላ በአካዳሚ ወይ በዋናው ቡድን ውስጥ በቼልሲ በማንቸስተር ሲቲ ያለፉ የቼልሲ ተጫዋቾች ናቸው። የፔፕን ተች ይፈልጉታል መሰለኝ። በአካዳሚም ቢሆን እኮ በፔፕ አስተሳሰብ ነው በተዋረድ አካዳሚ ውስጥ ያሉ ተጫዋቾች የሚሰለጥኑት። ሻቪ አሎንሶስ በፔፕ ስራ አልሰራም። በባየር ሚኒክ ውስጥ እንዲያውም በቡድኑ የአማካይ ክፍሉ ወሳኝ ተጫዋች ሆኖ ለፔፕ ጋርዲዮላ ተጫውቷል። የጋርዲዮላ ተች አለበት በአሰልጣኝነት አስተሳሰብ ውስጥ። ስለዚህ ቻቪ አሎንሶ በዚህ በኩል የቼልሲ ሰዎች የሚፈልጉት አይነት ስለሆነ በፊትም ማሬስካም እኮ ከማንቸስተር ሲቲ እኮ የመጡ ናቸው። ከሌስተር ቀጥታ ይምጡ እንጂ በማንቸስተር ሲቲ እንዳለፉ ታውቃላችሁ። እንደውም የ3 ዋንጫ አሸናፊው ማንቸስተር ሲቲ የጋርዲዮላ ስታፍ አባል ነበሩ። እና የቼልሲ የቢዝነስ ሞዴል አሜሪካዊነት ይታይበት እንጂ በቡድኑ ስብጥር ውስጥ ግን የማንቸስተር ሲቲ የጋርዲዮላ ከሲቲ ከምል የጋርዲዮላ አሻራ በብዙ ይታይበታል። አሁንም የጋርዲዮላ አሻራ እንዲጠፋ አልፈለጉም በቀጣይ አሰልጣኝ ውስጥ። ሌላው ግን ከዚህ ወጣ ብሎ መታየት ያለበት ነገር ቼልሲ አሎንሶን እንዲመርጥ የሚያደርገው ደግሞ በባየር ሌቨርኩዘን በ53 ጨዋታ አንድ ብቻ በተሸነፈበት ሲዝን የተጠቀመበት ስመጥር 3-4-2-1 ፎርሜሽን አለ። በባክ ስሪ የሚጫወት ስብስብ ነው ይሄ የቼልሲ ስብስብ። ለዛ ለባክ ስሪ የሚሆን ነው። ትላንትናም በባክ ስሪ ነው የተጫወቱ በሁለት ዊንግ ባክ። ስለዚህ ሁለት ዊንግ ባኮቻቸው ትላንት እነማንን አየን? ማርኮ ኩሬያ፣ ማሎ ጉስቶ ግራና ቀኝ አይደለ? ባየር ሌቨርኩዘን ውስጥም ቻቪ አሎንሶ አሌሃንድሮ ግሪማልዶን በግራ በኩል ጄሬሚ ፍሪምፖንግን በቀኝ በኩል በዊንግ ባክነት ይጠቀም ነበር። እነዚህ ዊንግ ባኮች የሚያጠቁ ኦቨርላፒንግ ዊንግ ባኮች እንዲሆኑና ወደ ፍጹም ቅጣት ምሳጥን ውስጥም በመግባት እንዲበረታቱ ያደርግ ነበር። ስለዚህ በዚያ ሲዝን 2023-24 ከነዚህ ሁለት ዊንግ ባኮች ከግሪማልዶና ከፍሪምፖንግ 19 ጎልና 20 አሲስት ነው ሌቨርኩዘን ያገኘው። አሁን ዊንግ ባክ መሆን የሚችሉ ተጫዋቾች አሉ በቼልሲ። አሁን እንደ ሩበን አሞሪም ወደ ማንቸስተር ዩናይትድ ሲመጡ ተፈጥሯዊ ዊንግ ባኮች ሳይኖሩ የዊንግ ባክ ሲስተም ልጠቀም ብለው ጉዶ ነው። እዚህ ጋር ግን እንደዛ አይደለም። ልክ ግሪማልዶና ፍሪምፖንግ የሆኑትን ኩኩሬያና ማሎ ጉስቶን ማድረግ ይችላል። ሌሎች ተጫዋቾችም አይጠፉ በዛ ስብስብ ውስጥ። በዚህ ላይ ደግሞ ወጣቶች ናቸው። እንደ ሪያል ማድሪድ ኢጎ የተጫናቸው ስለ ትልቅነታቸው የሚያስቡ ለአሰልጣኝ ክብር የማይሰጡ ክብረ ነክ ቃል ወጥተው በአደባባይ ለመናገር የማያፍሩ አይደሉም። ይህንን የቼልሲ ስብስብ
ብስለት ባላቸው ሌሎች ተጫዋቾች ቀየጥ አድርጎ ማጠናከር ከተቻለ ቻቢ አሎንሶ ጥሩ የጨዋታ ሐሳብ ማምጣት፣ ጥሩ የጨዋታ ሞዴል መከተል ይችላል ተብሎ ይጠበቃል። ለዚህ ነው እምነታቸውን በእርሱ ላይ የጣሉት። ነገር ግን የቼልሲ መታደስ ያለበት ስብስብ መሆኑ መረሳት የለበትም። የተዳከሙት መበርታት አለባቸው፣ የወደቁት መነሳት አለባቸው። መነሳት የማይችሉት ዴድውድስ ተቆርጠው ደግሞ ሌሎች ተጫዋቾች ፍሬ የሚያፈሩ መምጣት አለባቸው። ዌስሊ ፎፋና ስህተት ሲያበዛ እናየዋለን። ቶሲር አደራቢዮዮ ፍጥነት ይጎሏል። ጄሮም አቶና ዮሬል አቶን ሃቶና ጆስ አቼምፖንግ ገና ብዙ ስልጠና ይፈልጋሉ። ትሬቨር ችሎባ ብዙ የመከላከል ስህተቶችም ሲፈጽም ይታያል። እንደዚህ አይነት ድክመቶችን አሎንሶ የማጠናከር ግዴታ አለበት። እንደ ሌቫይ ኮልዊል ያሉ ተጫዋቾች በጠንካራ ጎኖቻቸውን ቼልሲን መጥቀም ስለሚችሉ ደግሞ ይበልጥ እየጎለበቱ የቡድኑ ወሳኝ ተከላካዮች መሆን ይችላሉ። ሌላም ማለት እንችላለን። ግን ቼልሲ በቻቪ አሎንሶ ስር የበለጠ ኳስ የሚይዝ አግሬሲቭ ኳስ ጨዋታን የሚቆጣጠር በፖሴሽን ላይ የተመሰረተ ጎል ፈጣሪ ቡድን ሊሆን የሚችልበት እድል በጣም ሰፊ ነው። መቼም በአሎንሶ ተይዞ የሚከላከልን ቼልሲ እንመለከታለን ብለን ሌላ የወደድኩትና ቼልሲ የለወጠው የሚመስለኝ ይሄ የተለጠጠ ረጅም ኮንትራት የመስጠት ነገር ነው። ለምሳሌ 6 ዓመት ውል የሰጡት ተስፋ ያለው አሰልጣኝ ቢሆንም ግን በትልቅ የሥራ ኃላፊነት ተፈትኖ የማያውቅ የመጀመሪያ ትልቅ የሥራ ኃላፊነቱ የቼልሲ የሥራ ኃላፊነቱ ነው። ሊያም ሮሲኛ የ6 ዓመት ፖቴንሻል የ7 ዓመት ኮንትራት ነው የሰጡት። ያም አይታመን ምክንያት አላቸው ያንን የሚያደርጉበት ምክንያት ግን ተገቢ አይደለም። ለሊያም ሮሲኛ የ2 ዓመት ኮንትራት አሞርታይዜሽንም ከሆነ የ2 ዓመት ኮንትራት መስጠት ይችላል። የ2 ዓመት ኮንትራት እምቢ አይልም ሰውዬው። እምቢ ሊል የሚችልበት አይነት ማኔጀሪያል ስታተስ የለውም። ለምን 6 ዓመት ታዲያ? ይሄኛውን ግን እንዲህ የተለጠጠ 4 ዓመት አጭር አይደለም ግን በጣም ልጥጥ ያለ 6 ዓመት የ7 ዓመት ኮንትራትም አይደለም። ነገሮችን በመጠኑ የማሻሻል ፍላጎት እንዳለ የሚያሳይ ነው። ጊዜ ደግሞ ይኸውን እዚህ ጋር አጭርም አይደለም። ስለዚህ በየትኛውም ጊዜ ሊያሰናበቱት ይችላሉ የሚል መልእክት አያስተላልፍም። የተለጠጠ ረጅምም አይደለም፣ ለስላቅም ይሁን ረጅም አይደለም። ግን ደግሞ ለምሳሌ የአርቴታ የልጅነት ጓደኛ ነው ሻቢ አሎንሶ። በሊቨርፑል ከተማ ውስጥ በነበሩበት ጊዜ የኤቨርተንና የሊቨርፑል ተጫዋቾች ሆኖም ጎረቤቶች ነበሩ። ከ6 ከ7 ዓመታቸው ጀምሮ ይተዋወቁ የነበሩ ናቸው። አርቴታ በወጥነት ለምሳሌ መጨረሻ ላይም ሻምፒዮን የሆነ ቡድን ለመስራት ጊዜ ያስፈልጎት ነበር፣ ትዕግስት አስፈልጎት ነበር፣ ፕሮሰስ ጠይቆ ነበር። ኦፍኮርስ የዛሬ 3 ዓመት ዋንጫ የመውሰድ ትልቅ እድል ነበረው፣ የዛሬ 2 ዓመት ዋንጫ የመውሰድ ትልቅ እድል ነበረው ምናምን ጊዜ ወስዷል። ምልክቶች እየታዩ ስለነበር ግን ደግሞ ያንን አይነት ጊዜ መስጠት ያስፈልጋል። ምናልባት ቤዳዴግባል ያን እያሉ ሳይሆን አይቀርም። ከዛ ውጪ የምልመላ ሞዴል ለውጥ የቼልሲ ደጋፊዎች የሚፈልጉ ይመስለኛል። በጣም ተስፋ ያላቸው ወጣት ተጫዋቾችን በረጅም ኮንትራትና በከፍተኛ ገንዘብ ሲያመጡ ቆይተዋል አይደለም። ቼልሲን ሰዎች እንዲጠብቁ ምክንያት የሚያደርጋቸው ፖቴንሻል አለ ብለው ስለሚያስቡ ነው። ግን በሌቨርኩሰን ቼልሲ ከሚከተለው ሞዴል ጋር ብዙ ያልተለያየ ሞዴል ነው የነበረው። ሌቨርኩሰን ምን ያደርጋል? ወጣት ተጫዋቾችን በጊዜ ያስፈርማቸዋል። በ20 ዓመታቸው 2-3 ዓመት ያጎለበታቸው ነው ይሸጣቸዋል። እንዲህ አይነት ሞዴል ነው የነበረው። ግን ሄደና አሳመናቸው ሰዎቹን፣ የሌቨርኩሰንን ሰዎች የሻጭ ክለብ መሆን የማትፈልጉ ከሆነ መሸጥ ግዴታ ከሆነ ያው በፉድ ቼን ውስጥ በዝውውር ፉድ ቼን ውስጥ የዛ ሰለባ መሆኑ አይቀርም ሌቨርኩሰን። ስለዚህ ቢፈጥንም ቢዘገይም እነ ፍሎሪያን ቪርትዝን 10 ዓመት ማቆየት አይችልም። ግን ዋንጫ አሸንፈን ከሆነ መልቀቅ የምትፈልጉት እነዚህን ተጫዋቾች ዋንጫ ካሸነፍን በኋላ ደግሞ የተጫዋቾች ዋጋ ይንራል። ስለዚህ እንደ ቢዝነስ ሞዴልም የበለጠ የሚያዋጣው እርሱ ነው። ግን መጀመሪያ እናሸንፍ ስለና ለእነዚህ ተጫዋቾች የማሸነፍ ታግ እንለጥፍባቸው እና በውድ እንሸጣቸዋለን። እሱም ከሆነ ግን ለዛ ልምድ መጨመር አለብን ብሎ ያሳመናቸው እሱ ነው። ከዛ ግራኒት ዣካን አመጡት፣ ዮናስ ሆፍማንን አመጡት፣ አሌሃንድሮ ግሪማልዶን አስፈርሙ። ሁሉም ከ28 ዓመታቸው በላይ ነበር ሲፈርሙ። ያለ እነዚህ ተጫዋቾች ማሸነፍ አይችሉም ነበር። ቡንደስሊጋውንም የጀርመን ዋንጫንም ለዩሮፓ ሊግ ፍጻሜ መድረስ አይችሉም ነበር። መሪዎች ያስፈልጉታል፣ ልምድ ያስፈልገዋል። የቼልሲ አይነት የእድሜ ስብጥር ያላቸው ተጫዋቾች ነው የነበሩት ሌቨርኩሰን። ኤክስፒሪየንስ ልምድ እንዲጨምሩ ያደረጋቸው እርሱ ነው። ቼልሲም እችኛዋን ትንሽ ትዊክ ይፈልጋል።
በኋላ ምናልባት ለአርሰናል ለማንሳት ጊዜ ካገኘ እናነሷለን። ግን አንድ በጣም የሚገርም ዘገባ አይቼ ነበር ሰሞኑ። የዛሬ 6 ዓመት ቲም ሉዊስ ሚኬል አርቴታ የሆነ የአርሰናል ልዑክ ወደ ዴንቨር ሄዶ ነበር ክሮይንኬን ለማግኘት የአርሰናልን ባለቤት ለማግኘት 2020 ላይ ነው። እንዴት ረጅም ግብ እንደነበራቸው የሚያሳይ ነው። አሰልጣኞቹ ሰዎቹ እኛ ፕሪሚየር ሊግን ለማሸነፍ እድላለን ብለን የምናስበው ከ2023 ከ2027 ባለው ዊንዶ ነው። ምክንያቱም በዛ ጊዜ ውስጥ የባላጋራ ቡድን ተጫዋች ፕራይም ተጫዋቾች እድሜ ፖስት ፒክ ላይ ይሆናል፣ መውረድ ይጀምራሉ። እነ ሳላህን እነ ደብሮይንን እነ ቨርጅል ቫንዳይክን እና የእነሱን እድሜ ከግምት ያስገባ ነበር። ስለዚህ መጀመሪያ አካባቢ በዛ ወቅት ፒክ የሚያደርጉ ተጫዋቾችን እንመልምል ልጆችን። ከዛ ልክ ጫፍ አካባቢ መድረስ ሲጀምሩ ደግሞ ለአሁን ማሸነፍ የሚሆኑ ተጫዋቾች እናምጣ የሚል ዲስከሽን ነበራቸው የሚል ነገር አዩ። ሎንግ ሾት ነው የነበረው ማለት ነው። ግን ዞሮ ዞሮ ልምድ ያስፈልግ ነበር። እነዛው ተጫዋቾች አብረው በመቆየት የሚያገኙት ልምድ አለ። በየአመቱ አንድ ተጨማሪ አመት ልምድ ነው። አንድ ተጨማሪ አመት እድሜ ይጨምራሉ እና ያ ልምድ ነው ራሱ። ግን ደግሞ ከውጭ የሚመጣ ልምድ ደግሞ ያስፈልጋል። አሁን የዚህኛው ያለፈው ክረምት የአርሰናል የዝውውር ቲም ዊናው የሚል ነበር። ስለዚህ ከዛ በፊት ከሚያደርጉት የተለየ መሆን ጀመረ። የ27 ዓመት 26 ዓመት ፒክ እድሜያቸው ላይ እንዲገኙ የሚጠበቁ ተጫዋቾችን ቡድን ውስጥ መቀላቀል ያስፈልግ ነበር እና ሁለቱን ማጋባት ደግሞ ግዴታ ነው። አሁን የቡድን ዋና ዋና ተጫዋቾች ለምሳሌ ከኋላ እስከፊት ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ኮል ፓልመር፣ ዡዋው ፔድሮ፣ ሌቫይ ኮሉል ና በሙሉ ከ22 ዓመት እስከ 25 ዓመት ባለው እድሜ ውስጥ ነው ያሉት። ሁሉም ፒክ እድሜያቸው ላይ የደረሱ ተጫዋቾች አይደሉም። ዋናዎቹ ተጫዋቾች ገና ናቸው። ልክ ነው። አሁን ከሞላ ጎደል አንዳንዶቹ እየደረሱ ነው ወደዛ እድሜ። ግን ሊቨርፑል ሻምፒዮን የሆነበትን ጊዜ ብታይ ያኔ ዋና ዋናዎቹ ተጫዋቾች በሙሉ ከ26 ከ29 ዓመት ባለው እድሜ ውስጥ የነበሩ ተጫዋቾች ናቸው። ያ ኤክስፒሪየንስ በጣም አስፈላጊ ነገር ነው። ስለዚህ በሌቨርኩሰን ያደረገውን ነገር የሚያደርግ ከሆነ ሊቨርፑል 2 ወይ 3 ተጫዋቾች ነው የሚያስፈልጉት። ያ የመምራት ችሎታ ያላቸው የዣካ አይነት ለምሳሌ እዛ የፈጠረውን አይነት ተጽዕኖ መፍጠር የሚችል ተጫዋች ማለት ነው። ከዛ ደግሞ ለዛ አይነት ለአሁን ቶሎ ተፎካካሪነት ዋስትና የለም። ዋስትና መስጠት አትችይም ዋንጫ ለመውሰድ። ግን ቤስት ሾት እንዲኖርሽ ዋንጫ የማሸነፍ እድል እንዲኖርሽ ግን በመጠኑ ሪሞዴል መደረግ አለበት እና ደግሞ ተናግረውታል ቤዳዴግ ባሊ በመጠኑ ለውጥ ማድረግ አለብን ብለዋል። ከዛ ውጪ ያ ልምድ ማጣት በጣም ከሚታይባቸው አካባቢዎች መካከል አንደኛው የቼልሲ የዲስፕሊን ሬከርድ ነው። መሪ የሌለው የሚመስል ነው። ላለፉት አመታት የቡድኑ አቬሬጅ እድሜ ወጣት ከሆነበት ጊዜ ጀምሮ በእያንዳንዱ አመት ማለት ይቻላል ቼልሲ በዲስፕሊን ሬከርድ 20ኛ ነው በሚያዩዋቸው ቢጫ ካርዶችና በሚመለከቷቸው ቀይ ካርዶች ምክንያት። ስለዚህ ወሳኝ ተጫዋቾችን በወሳኝ ጨዋታዎች ታጫለሽ ማለት ነው። ያንን ጨዋታ መሸነፍሽ ወይ ያንን ጨዋታ ለማሸነፍ ያለሽ እድል መጥበቡ ብቻ አይደለም፣ የሚቀጥሉት ጨዋታዎች ላይ ካይሴዶ አይኖርም ማለት ነው። ወሳኝ ተጫዋች ነው እሱ። ሁለተኛ መከላከል 10ኛ ነው በመከላከል ቼልሲ በዚህ ውድድር ዘመን በ37 ጨዋታዎች 57 ጎሎች ተቆጥረውበታል በዚህ ሲዝን። ይሄ በጣም በጣም ከፍተኛ ነው። ሌቨርኩዘን በሻቢ አሎንሶ አሰልጣኝነት 2 ዓመት ተኩል ማለት ላይ ቆየው። በ2 ዓመት ተኩል እስከ ባየር ሚኒክ በ9 ያነሰ ጎል ነው የተቆጠረበት። ጥብቅ አድርጎታል እንደሄደ እና አንዳንድ ጊዜ እንዲያውም እንደመጣ ምንድነው የምትጠብቂው? በጓርዲዮላ ስር ሰርቷል፣ ለሪያል ማድሪድ ተጫውቷል እና ስለሱ ያለው ብይን የፖሴሽን አሰልጣኝ ነው፣ በቃ ሞደርን ስፓኒሽ አሰልጣኝ ነው። ስለዚህ ልክ እንደመጣ እንደ ባርሰሎና ወይም እንደ ስፔን ብሔራዊ ቡድን እሱ እንደተጫወተበት የስፔን ብሔራዊ ቡድን አይነት ዶሚናንት ነው ሰዎች የጠበቁት። ግን መጀመሪያ አካባቢ የለወጠው ነገር ቡድኑ የሚቆጠርበትን የጎል ቁጥር መቀነስ ነበረበት። የቼልሲ የሚቆጠርበት የጎል ቁጥር በጣም ከፍተኛ ነው። እንደዛ የተቆጠረብሽ ለዋንጫ መፎካከር አይደለም ለቻምፒየንስ ሊግ መሳተፍ ከባድ ነው። ለቻምፒየንስ ሊግ ማይሳተፈው በተቆጠረበት የጎል መጠንም ጭምር ስለሆነ ያንን ማድረግ የሚችል አይነት አሰልጣኝ ነው እና በሌቨርኩሰን ያደረጋቸውን አንዳንድ ነገሮች እንዲያደርግ ከተፈቀደለት አሁን ባለው የአሰልጣኞች ገበያ ከሻቢ አሎንሶ የተሻለ አሰልጣኝ መሾም የምትችይ አይመስለኝም። ከዛ ጠንካራ የራሱ ታክቲካዊ ኤሌመንቶች ቢኖሩትም ግን ፕራግማቲክም ነው። ለምሳሌ አንድ ትልቅ ሰርፕራይዝ ነበር በ2023/24 የውድድር ዘመን የጀርመን ቡንደስሊጋ ሻምፒዮን በነበሩበት ሲዝን አንድ ምናልባት ሌቨርኩሰን በቃ ያለምንም ጥርጥር የቡንደስሊጋው ሻምፒዮን እንደሚሆን የተረጋገጠበት ፌብሩዋሪ አካባቢ የተደረገ ጨዋታ ነበር በባየርና በባየር ሚኒክና በሌቨርኩሰን መካከል። ሌቨርኩሰን እስከዛ
ጨዋታ ድረስ አመቱን ሙሉ 3-4-2-1 ሲጫወት ነው የቆየው። ከዛ ቱኸል ኦኬ ሚረር ማድረግ አለብኝ አሉና 3-4-2-1 ይዘው መጡ። ሌቨርኩሰን በዛ ጊዜ በሲዝኑ ለመጀመሪያ ጊዜ በቡንደስሊጋ ጨዋታ በ4-2-1 በ4-2-3-1 ተጫወተ። ስለዚህ ቱኸል ምንም አይነት ዝግጅት አድርገው መጥተው ቢሆን ኖሮ አልሰራም። ሰርፕራይዝ ዞን የጠበቃቸው ፍሪምፖንግ ግን ዊንግ ባኩን ቤንች ያደረገው ያለ ናቹራል አጥቂ ተጫወተ እና 3-0 አሸነፈ። ከዛም በላይ ሊሆን ይችል ነበር ያን ጨዋታ። አጋጣሚ ሆነ ኮመንቴት አድርጌዋለሁ ጨዋታውን አስታውሳለሁ። ስለዚህ በአንዳንድ ወሳኝ ጨዋታዎች ላይ ቅድም ስለ ካሪክም እንዳልነው ትልልቅ ጨዋታዎች ላይ ፕራግማቲክ መሆን እንደሚችል አሳይቷል። ያው የሪያል ማድሪድ ሬከርዱ ነው መጥፎ ሬከርድ የነበረው። ለዚህ ነው ወደ ቼልሲ ሲመጣ ወገን እኔ ዋስትና እፈልጋለሁ ብዙ ቃል ተገብቶልኝ ነበር በሪያል ማድሪድ ውስጥ ግን አልሆነም። ስለዚህ ዋስትና እፈልጋለሁ እዚህ የስራ ነጻነት እንዲኖረኝ እፈልጋለሁ ብሎ ነበር። ያንን የስራ ነጻነት ለመስጠት ፍቃደኞች ይመስላሉ። አሁን ከጁላይ 1 ነው ኮንትራቱ የሚጀምረው እና በአደባባይ ተናግረዋቸዋል። አሁን ተግባር ላይ እናየዋለነው የሌላ ጥያቄ ነው። ግን የአሹራንስ ኖሮት ነው ወደ ኃላፊነቱ የመጣው። መቆየት ይችላል፣ መቆየት የሚችልም ሰው ነው። ባየር ሚኒክ ጠይቆት ቆይቷል። ከቱኸል በኋላ አሰልጣኝ እንዲሆን የጠየቁት ባየር ሚኒኮች ነበሩ። ሊቨርፑል የክሎፕ ተተኪ እንዲሆን ጠይቆት ነበር። አይ ብሎ መቆየት የሚችል ሰው ዴስፕሬሽን ላይ ያለ አይደል። ወደ ፕሪሚየር ሊግ መጥቶ ማሰልጠን ይችል ነበር፣ ይፈልግም ነበር። ግን መተማመኛ ሳይኖረው አልመጣም ወደዚህ። መተማመኛ ሰጥተውታል እና ምን ያህል ለውጥ ይኖራል አይታወቅም። ግን ለአንድ ማትሎ የሚባል ሰው ምን ብሎ ጻፈ? አሁን ሊያም ሮሲኘ መጥቶ ሩጡ ምናምን ሲላቸው ለዓለም ዋንጫ አሸናፊ ተጫዋቾች አንዳንድ ጊዜ ሬዚስት ማንህ ለሃል ሲቲ አይደለም ወይ የተጫወትከው ሊሉ ይችላሉ። ያንተ ምክትል ስካንቶርፕ ለሚባል ቡድን አይደለም የተጫወተው ሊሉ ይችላል። አሎንሶ ማለት አይችሉም። እንደዚህ ሃይ ካሊበር መልበሻ ክፍል ውስጥ እንደመጣ የሚሰማ ነው እና ማኔጀር መሆኑ የሚጠቅመው ታይትል እንደዛ አይነት ታይትል መሰጠቱ የሚጠቅመው ተጫዋቾቹ መልእክት ተላልፎላቸዋል። የበለጠ ስልጣን የተሰጠው ሰው ነው ወደ ኃላፊነት የመጣው የሚል እና ይሄ ኤክሳይቲንግ ሹመት የሚያደርገው ይመስላል።